ሁሌ አንድ ነገር እዚህ ቤት ስመጣ ትዝ የምትለኝ እቺ ጠረጴዛ አለች። ብዙዎቻችሁ ረስታችሁ ሊሆን ይችላል። የእግዚአብሔር ሰው እችን ጠረጴዛ እዚህ ጋር አስቀምጦ መስታወቱ እንዳይሰበር ዝለል ነበር ያለው። መቼ? ያኔ በተጨነቁበት ጊዜ ነው፣ አሁን አይደለም። ስደት በበዛበት መከራ በበዛበት በዚያ ሰዓት ነው ዝለል ያለኝ። እውነትም ዘለልኩት በእምነት ዛሬ ላይም እየዘለልኩ እየኖርኩ ነው። ምክንያቱም እግዚአብሔርን የታመነ ቃሉ እንደሚሰራ የሚያምን ሰው ሁሌ እየዘለለ ይኖራል። እግዚአብሔር ሊሰራ ሲፈልግ፣ እግዚአብሔር የኔን እምነት ሊለካ ሲፈልግ አንድን ነገር ከኋላ ያመጣል። እንዳትመጣ ተባልኩ፣ መጣሁ። እዚህ ጋር ተቀመጥኩት። የእግዚአብሔር ሰው እሱ ነገር ከጎኔ የነበረ ከዚህ ቀደም ከሞት አምልጫለሁ። በሱ ጸሎት ተነሳለኝና እዚህ ጋር ወረቀት ፈርሞ ነው የሸኘኝ አልፈሃል ብሎ። ያኔ ምንድን ነው ያልኩት? እኔ አልፌያለሁ ነው ያልኩት። ምክንያቱም እግዚአብሔር ነው የተናገረው፣ እሱ አይደለም። ሄድኩት፣ ስልጠናውን ልክ ጀመርኩትና ለ15 ቀን ከስልጠና በኋላ በጣም ፈተናው ይከብድ ነበረ። ሌላም አገልጋዮች ከጎኔ የቆሙ ነበሩ። ገባው ፈተናውን። ሶስት የእግዚአብሔር ሰው ሰጥቶኛል፣ እሱ ፈርሞ ወረቀት ሰጥቶኛል። ይዤ ገባው። ፈተናው እጅግ በጣም ከባድ ነው። 76 ሰዎች ሆነን ተፈተን 37 ሰው ወደቀ። በጣም በሚደንቅ ሁኔታ 39 ሰው አለፈ። ከ39ኙ ሰው የኔ ውጤት 92.5 አምጥቼ ሁለተኛ ነበር። ኢየሱስ ለጌታ በተከታተለው ማለት ነው። ኢየሱስ ሻመር አለበት ባለህበት ካስደነቀ ረጅም ኪሎ ከዚህ 507 ኪሎ ሜትር ሁሉ ተጉዘ ያላገኘውን እግዚአብሔር እዚህም ይዛስዘት ዝም ብለህ ቅዱሳን በቃ ፍልጥ ብለህ ታያለህ። ይኸውን የምናገረው ለእናንተ ቀላል ነው አይደል? የሆነ ተሰፈር ንግግር ይመስላል አይደለ? እንጀራ ጉዳይ ነው። በሞትና በቃ በህይወት መካከል ማለት ነው። አንተ እንዴት በጌታ በኢየሱስ የክርስቶስ አሰራር በሄዳችሁበት ሁሉ ምልክት ያለው ስራ መኖር አለበት። አገልጋይ ከሆነ ደግሞ ምልክት መኖር አለበት። ዝም ብለን የሆነ የለመደበትን የጉርሻ እንጀራ ትንቢት ምናምን በኢየሱስ ክርስቶስ የተመታ ይሆን። ይሄ ኮፒ ነው። በተለይ አሁን ዋናውን ወስደ ኮፒ ነው ብትል ማንም ኮፒ ነው አይደል? ኮፒን ወስደ ዋናው ነው ብትል መስላ ኮፒ ነው። ዋናው ካላንታ ይዘውታ ነው የሚባል አጠገብ ያለው ሰው ናካሪጎና ኮፒ ሳይሆን ዋና በውስጥ አለ በለው። ዋና በውስጥ አለ፣ ዋና በኑሮ ያለ በለው። በጌታ የወላችሁ ሰው ሲያወራ ለእናንተ ቀደም መሰል እስቲ ጌታ ሰዎች በዘጉበት፣ ሰዎች በተጠያየቁበት፣ ሰዎች ከላ በሆኑበት ጌታ ይችላል እውነት አምናለሁ የሚል ሰው ለጌታ በደንብ ነው። ውጤት ተለጠፈ። እኔ ማለፌን ብቻ ስለሆነ የፈለግኩት ማለፊያ ከሰባ ነበር። የኔ ውጤት ነው ያየሁት። እዛው ቁሜ ግን መሐመድ የቱ ነው እያሉ ይፈልጋሉ። እነማን? እነዛ አብረውኝ የተፈተኑ ሰዎች። ከዛ እኔ ነኝ ምንድነው ስል ውጤቱ እኮ ሁለተኛ ነው። እኔን አያውቁኝም። እዛው ቁሜ ግን የተፈለግኩ ነበር። እኔ እኮ በጣም የሚገርመኝ ነገር ስሜ የሮሞ ሊሆን ይችላል። እኔ ሮሞ ነበር። ሮሞ ስለሆነ መልስ ወጥቶ ተሰጥቶት አልተባለ። እነማን ናቸው እንደዛ ያሉት? እዛው ከፌደራል አብሮኝ የተፈተኑ በጣም ትላልቅ በስልጣን ደረጃ ያሉ ሰዎች ወድቀዋል፣ መልስ ተሰጥቶት ነው ብለው ማስወራት ጀመሩ። ሰው አንዱን ትልቅ ባለስልጣን ያስኩና ለምን እንደዛ ትላለህ ስለው አይ እናንተ ባለ ጊዜ ስለሆናችሁ ለእናንተ መልስ ተሰጥቶ እንጂ እንዴት ይህን ፈተና በእነዚህ አይነት ውጤት ልታልፍ ትችላለህ? አያችሁ፣ እግዚአብሔር መስራት ሲጀምር በእናንተ አቅም የማይቻለውን አስችሎ ያሳይና ለሰዎች መነጋገሪያ ነው ያለ። ትላንትና የጣሏችሁ አትሄዱም ብሎ ያስቆሟችሁ ሰዎች ያኔ ምን ይሆናል? እንኳን ደስ አለ እያሉ መደወል ጀመሩ። ምክንያቱም ሞገስ መጥቶ አሜን በኢየሱስ
ጊዜው ስለሆነ መሄድ የጀመራችሁበት ወቅት ሲሆን ማንም ሊያስቆማችሁ አይችልም። ከልካዩ ራሱ እናንተን ማመስገን ይጀምራል። ምክንያቱም ምንም ማድረግ አይቻልም፣ እግዚአብሔር መስራት ጀምሯል። ያለ የሆነው ግን ያው እዚህ መጥቼ መመስከር እስከምችልበት ሰዓት እግዚአብሔር ሰው ጋር ደውዬ ነበር፣ ስልክ አላነሳም። ነብይ ሃይማኖት ጋር ደውዬ ወዲያውኑ መስከራ ያለው ዘመኔ ይባረክ። ምስጋናዬን አሁንም በቆማችሁ ሰዓት ቢኖር ብዙ መናገር እንችላለን። ሰዓት ስለሌለ ግን የእግዚአብሔር ሰዎችን ቆማችሁ ሁላችሁን እንድትባረኩ ለምናለን።